በሚዲያ ፈልጉልኝ ብላ ወጥታ አንተ ሌላ ሴት ይዘህ እንዲሁ ምንም ሌላ አይደለም ካንሰር ይቀፍህ። እናንተ የተረገማችሁ ናችሁ። እውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የህክማይቱ ቻናል ቤተሰቦች እንዴት እንደምንቆያችሁ እንደምንከረማችሁልኝ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ እንደው በአዲስ ቪዲዮ ብቅ ብዛለቅ ብያላችኋለሁ። ለህክማይቱ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ውዶች። አረ ተው አበረታቱን። ተው ግድ የላችሁም። እና ዛሬ ማለት ነው በምን አይነት ቪዲዮ መሰላችሁ የመጣሁት በቲክቶክ ዘወር እያልኩኝ የሆነ ቪዲዮ አየሁኝና በድሪስ ማሩን የማያታውቁት የለም። ሁሉም ሰው ያውቀዋል። የሶሻል ሚዲያ ተጠቃሚ ሰው ሁሉም ያውቀዋል። የሆነ ልጅ ባሏ ጠፋብኝ ብላ እሷ እያፈላለገች ማለት ነው። በየመን እየመጣ ይመስለኛል። ከዛ ጠፋብኝ ብላ እሷ ታፈላልጋለች። እሱ ጅዳ መጥቶ ሚስቱን አቅፎ ሌላ ሚስት ማለት ነው ቁጭ ብሏል ማለት ነው። እና ልጅቱ በጣም እያለቀሰች ነበር እና ስትፈልገው የነበረው እና አሁን እሷ ሰምታ አድርሱልኝ እያለኝ ምናምን ቪዲዮውን እሷ አድርቆታ ይሆንና በጣም ገረመኝና እኔ አብዛኞቻችሁ ኑራ እኔ አይሜን ሂክማ ሰው አትሳደቢ፣ ይሄ ወንድ አትሳደቢ ምናምን ትሉኛላችሁ። እኔ በዛው ወንድ እየተሳደብኩ ሳይሆን ግን ወንዶቹ ምን ያህል በእኛ ላይ እየተጫወቱ እንደሆነ እናንተ ስላልገባችሁ ነው። ምን ያህል ወንዶቹ በእኛ ላይ ቁማር እየተጫወቱብን እንደሆነ እውነቴን ነው የምላችሁ። ሴቶች ለምን ነው መማር የማንሆነው? የማንማረው ለምንድን ነው? የማንጠነቀቀው ለምንድን ነው? የማይበቃነስ ለምንድን ነው? ግዴታ ሀኔ ቤት ሀዛይ ቤት የደረሰው ግድ ሀኛ ቤት ያንኳኳ ብላችሁ የምታምኑበት ነገር ነው። እኔ እኮ አልገባኛለሁ። ለምን ነው የማንነቀው? ራሳችንን የማንጠብቀው ለምን ነው? ስሜታችንን ኮንትሮል አድርገን የማንንቀሳቀሰው ለምን ነው? ዴምሬ እኮ ነው። እኔ ወንዶቹ በአሁን ሰዓት ሙተዋል። በቃ እኔ በእኔ ቀብሬ እኔ በቃ ወንዶቹ በአሁን ሰዓት ሙተዋል። በቃ ሌባ ናቸው። በቃ ሐሊብነት ውጭ ምንም ሌላ ስራ የላቸውም። አይኖን እኮ ወንድማለኝ ምንም ጥያቄ የለውም። ወንድማለኝ ግን ወንድሜ ራሱ ይሄን ከሰራ ምንም ጥርጥር የለውም። በቃ እንደነዛው ሌባ ከሆነ ሌባ ነው። በቃ ምንም የምጠግንለት የምገድፍለት የለም። ወንድሜን አቅሙ በቻለው መልኩ ምንም ነገር እንዳያጠፋ፣ ምንም ነገር እንዳይሳሳት፣ ምንም ነገር በእኔ በህይወት ላይ መድረስ የማይፈልገውን በሌላ ሴት ላይ እንዲያደርግ መክረዋለሁ፣ ሰርባዋለሁ። ያለ በለዛ እኔን እምቢ ብሎ አምጦ ሌላ ሴት የሚጎዳ ከሆነ ለእኔ ወንድሜም ቢሆን እኔ ምንም አይመለከተኝም። ወላሂ ነው የምላችሁ። እና ለምን ነው ራሳችንን የማንጠብቀው? በቃ እኔ ምን እንደምላችሁ አላውቅም። በቃ በጣም ነው የምታሳዝነው ልጅቱ ማለት ነው። እና እንደዚህ ሁነን ተሰቃይተንም የምንኖረው ሰርተን ነው። ለምንድን ነው እንደዚህ ሁነን በቃ የምንጎዳው? አይበቃንም ወይ? በቃ ማቆም አንችልም ወይ? መተው አንችልም ወይ? ለምሳሌ ኢትዮጵያ ብንሆን ኢትዮጵያ ሆነን ቢሆን እሺ ትዳር ነው ኢትዮጵያ እናግባቸው፣ ከቻሉ ይዙናል፣ ካልቻሉ ይፈቱናል የሚባለው ነገር እናያዝ ማለት ነው። ነገር ግን ሳዑዲ አረቢያ ሆነን በአረብ ስራ ተወጥረን 18 ሰዓት እየሰራን ለምንድን ነው እንደዚህ ዋጋ የምንከፍልላቸው? ቤት ኪራይ ከፍል መቀደያ ያወጣ መጥቶ ከርሱ ሞልቶ ለሚሄድ ወንድ ለምንድን ነው ዋጋ የምንከፍልላቸው? አይበቃንም ወይ? በቃ ሚዲያው በሙሉ እኮ የሚያለቅስ ሴት በቀር የለም። እንዴት አንማርም? ያጀማ ራሳችንን ለምን ነው ቆም ብለን የማናስበው? አንዲቱ እህቴ ስታለቅስ እኔም ለሌሽ ነው መማር የሌለብን? ለምን ነው ራሳችንን የማንቆጣጠረው? ለምን ነው የማይበቃን? በቃ ወንድ በእኛ ላይ ለምን ነው ቁማሩን በቃ ካትል እናስተርገው የማንችለው? ለምንድን ነው? በቃ ለምን አናስቆመው? ማስቆም አይቻልም ወይ? ምንድን ነው ጥቅማቸው? ነው እኮ ምንድን ነው ጥቅማቸው? ለምሳሌ አንዱ እንዴት አገቢዋለሽ? እሺ ማአቶ ከርሱ ሞልቶ ይወጣል። ሀሰራም ይሰራል። ሲመጣም አንቺኑ ነው የሚበላሽ። ሲመጣም ሴት ትርፍ አላት ከተባለ ልብስ ማጠቡ
ማብላቱ ማጎናበሱ ነው። ወጭ ማውጣቱ ብቻ ነው ትርፋቸው። ለምንድን ነው እኛ ገንዘባችንንም ሞራላችንንም የምንገለው? ለምን ነው ልባችንን የምንቀጠቅጠው? በቃ እነዚህ አያስፈልጉም እኮ በቃ። ለምን ነው ዝም ብለን መኖርን ማንመርጠው? ይቅር ደግ ለምን ነው በጣም ብዙ ዋጋ የምንከፍልላቸው? ለምን አንተዋቸውም? ለምን በቃ እንላቸውም? ለምን አፈለጉ አይከረበቱም እንዴ? እኔ ምሬ ነው። ህክማ እኮ ንግግርሽ እየተሳደብሽ ነው። ወንድ አትሳደብ ምናምን። እኔ እውነቴን ነው የምላችሁ። ብችል ከዚህ በላይ ብሳደብ በጣም ደስ ይለኛል። ምክንያቱም ወንዶቹ ሙተዋል። በቃ ወንዶቹ አሁን ሰዓት ከሴት አይደለም ህፃን ራሱ የሚያስበውን እነሱ አያስበውን። በቃ ደንዝዘዋል። ጥቅምና ጥቅም ብቻ ነው አሚሯቸውን ደፍኖት እየተንቀሳቀሱ ያሉት። በቃ ወንድ ልጅ ኮንፊደንሱ ባይወርዱ፣ ወንድ ልጅ ወንድነቱን ባይለቅ ረክሶ ሴትን እያስለቀሰ የሴትን ገንዘብ እየበላ ሴትን እያሞኘ እያታለለ በውሸት ለምን ነው እንዴ? ለምን አንተዋቸውም? ለምን ዝም ብለን መኖርን አንመርጥም እንዴ? ሀገራችን ስንሄድ እናገባል። ቢሄዱም ይሄዳሉ፣ በዛው እንሸኛቸዋል። ባይሄዱም ደግሞ ከኖሩም ይኖራሉ፣ ካልኖሩም በእናታቸው ይተከላሉ። ስለምን ግን ወንድ ባል ማግባት ብቻ በቂ ነው ያለው ማን ነው? የማያስተዳድሩ እንጂ በቃ ጥቅሙ ቢቀር ጉዳት ቢያንስ እንኳን ጥቅሙ ቢቀር እንኳን ጉዳት የለበትም ህይወት መምረጥ አለብን። ይህን ምናመጣል በዛ ረግጦና ይሄዳል። በውሸት ደግሞ ውሸት የተሞሉ ናቸው። እረ ሴቶች ስናፈቅር ለምንድን ነው የማናየው? አይናችን ጭንብላችን የሚድየፍ ነው። ለምንድን ነው? እረ ቢስሚላ። እረ ተው ወላሂ ተው ወላሂ ተው ወላሂ። ራሳችንን እንጠብቅ እህቶች። አይደለም እንኳን እኔ መዲፍ ለምን አፈለገ ምን ልበል? ለምን አፈለገ የፈለገውን አይሆንም እንጂ ምን ይሄ እኮ መስፈርት አይደለም። ባይዘወይ እንዴ ግድ ባል እንዲኖረኝ ብቻ መስፈርት መሆን የለበትም። ለምንድን ነው ራሳችንን የማንጠብቀው? ማንኛው ጥቅማቸው ሲሆን በስደት አግብተን እንዴ እኔ ሀባሌ ጥቅም አግኝቻለሁ የምትሉ ሰዎች እስቲ በኮሜንት አስቀምጡልኝ። ጥቅማቸው ምንድን ነው? ሀጉዲያታቸው ውጭ ያለ ኢነርጂያችንን ጨርሰው ለሚሄዱ ወንዶች ነው እኮ መላችን። ገንዘባችንን፣ ሞራላችንን፣ በቃ ሁሉ ነገራችንን ሰው እንዲያናምን እምነታችንን ከሀዲ ለሆነ ወንድ ለምን ነው እኛ ዋጋ የምንከፍለው? ለምን አይበቃንም? ትናንትናችን አየው ይዋ ነገ ጧት የኔ የምጠፈንታ ይሄ ነው ብለን የማንማረው ለምንድን ነው? ግዴታ በየአንዳንዳችን በየቤታችን መግባት አለበት። በየቤታችን መከዴት መንኳኳት አለበት። በየቤታችን መበላት አለብን ብላችሁ ነው የምታምኑት? እህቶች፣ በተለይ በስደት ዓለም ያለን ሰዎች በቃ ገንዘብሽን ብሎ ለመጣው እንዲ አናተ በቃ 4 እግርህን ብላ ብሉት። በቃ ሲጀመርም እንደኔ ሳዑዲ አረቢያ እያላችሁ እንኳን ራሱ ባለማግባት ብትችሉ ማለት ነው አግብታችሁት ኢትዮጵያ ሄዶ በባህር መጣለሁ ካላ ፍታኝ በሉት። አለቃ በቃ እመጣለሁኝ ታነሽኛለሽ የሚል ቃል ካመጣ በቃ ፍታኝ፣ ኒካህን አውርድ ይበሉ። ያልበለዚያ ራስህን ችለህና በሉት። በቃ አለቃ። ይሄ ነው ውሳኔ። ይበቃናል። በአንዲት እህታችንና አንድኛችንን ልንማር እንችላለን። ያ ጀማ ኧረ ተው እህቶች ተው፣ ወላሂ ዋጋ እንክፈል። በቃ ኑሩ፣ ለቤተሰቦቻችሁ ኑሩ። በቃ ለእህት ለወንድሞቻችሁ ኑሩ። በቃ መኖር እዚህ ብር አኖራችሁ ከተረፈን ለእነሱ ለምንድን ነው የማንኖረው? ለእንዴና እዚህ አይነት ከሀዲ እሷ በእንባ እየታጠበኝ እሱ ሌላ ሲገራብ ካንሰር ይቀፍህ። ሌላ ምንም አለልህም። ምን ያንተን ካንሰር ይቀፍህ ነው የምልህ። ካንሰር ይቀፍህ። እሷ እንደዚህ ደም እንባ እያለቀሰኝ በሚዲያ ፈልጉልኝ ብላ ወጥታ አንተ ሌላ ሴት ይዘህ እንዲሁ ምንም ሌላ አለለም። ካንሰር ይቀፍህ። እናንተ የተረገማችሁ ናችሁ። እውነት ነው የምላችሁ። እና ወንድ አትሳደቢ ምናምን እያላችሁ ለምታጨበጭቡ ሰው ደግሞ አታጨብጭቡ። እኔ ብችል ከዚህ በላይ ገና አሳደባለሁ። በቃ እኔ በጥቅሉ መማር ያለባችሁ ሰዎች ተማሩ፣ ራሳችሁን ጠብቁ። በቃ ዝም በይ ነጋ እያለቀሽ እኔ ጨማለቃለሁ አላችሁ። ወላሂ እናንተ ታውቃላችሁ። ብራችሁን 18 ሰዓት እየሰራን አንድ ሰው ይብላን፣ ሁለተኛ መደገም የለብንም። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ።